ዛሬ አንዳንዶቻችሁ በኮሜንት አንዳንዶቻችሁ ደግሞ በቴሌግራም እና በኤፍቢ ስትጠይቁኝ ከነበሩት ውስጥ 9ኙን እመልሳለሁ። በዚህ ቪዲዮ ላይ በጣም ብዙ ነገሮችን ስለምዳስስ በቀጥታ እንግባበት። ከሴቶች ጋር ስለምን ማውራት እንደምችል ቪዲዮ ስራልኝ። 3 ነገሮች። አንደኛ ስለምትወደው ነገር አውራ። ስለምታደንቀው ሰዎች፣ ስለ ሳይንስ፣ ስለምትወደው የቴሌቪዥን ፕሮግራም ወይም ፊልም፣ ስለምታልመው ነገር ምናምን ሊሆን ይችላል። ብቻ በፍጹም የራስ መተማመንና ፍላጎት አውራበት። ሁለተኛ አንዳንድ ነገሮችን ጠይቃት። ሴቶች ስለ ራሳቸው ማውራት ይወዳሉ። ሶስተኛ ቀድመ መልሳቸውን የተዘጋጀህባቸውን ጥያቄዎች። ለምሳሌ ከህይወት ያለም ይሁን ያለፈ ከአንዳቸው ጋር ራት የመብላት እድል ቢሰጥሽ ከማን ጋር እንዲሆን ትፈልጊያለሽ? አይነት ጥያቄ ሰምተህ ታውቂ ይሆናል መቼም። ወይ ደግሞ ለ24 ሰዓት የፈለግሽውን ሰው መሆን ብትችይ ማንን ትሆኚ ነበር እና ለምን? እነዚህ ጥያቄዎች ትንሽ ከመጠን በላይ ተለምደዋል። ስለዚህ ለየት ያሉትን መፍጠር አለብህ። ገብቶሃል አይደል? ይሄ ባንተ ዙሪያ ምቾት እንዲሰማትና እግረ መንገድንም ምን አይነት ሴት እንደሆነች በተሻለ መልኩ እየተረዳ በፍጥነት ከሷ ጋር ጠለቅ ያለ ኮኔክሽን ለመፍጠር ያግዛል። እኔ እንጃ ካለች ከንቱ ሴት እንደሆነች ትረዳለህ ማለት ነው። ከሷ ጋር ቁም ነገር ለመፍጠር ስትታገል ጊዜ ማጥፋት አትፈልግም። ገና የተዋወቅካት ሴት ቦይፍሬንድ ይኑራት አይኑራት እንዴት ልታውቅ ትችላለህ? እንዳላት ካልነገረች በቀር እንደሌላት አስብ። ከተመቻት ተመቻት፣ ካልተመቻት ቦይፍሬንድ እንዳላት ትነግረህና እንዳልተመቻት ምልክት ሆኖ ወደ ሌላ ሴት ብትቀጥል ነው የሚሻለው። እንዴት የራቁት ፎቶ ላስልካት እችላለሁ? ይሄ ያለፉ ትዝታዎችን ይቀሰቅሳል። ሁል ጊዜ ሁሉንም አይነት አጓጉል ፎቶዎችን ለማስላክ ሞክር ነበር። ማለቴ የማይፈልግ ማን አለ? ግን የራቁት ፎቶን ለማስላክ በማሰብ ያለህን ጊዜ ማባከን የሚገባ ጉዳይ አይደለም። በቃ በተቻለ መጠን ከሷ ጋር በደንብ ለመግባባትና ለመጣጣም ሞክርና ከዛ ላይቭ ራቁቷን ታያታለህ። የራቁት ፎቶ መጠየቅ ወይ እንደ ሰገጤ አለዛ እንደ አተራማሽ አለዛ ደግሞ እንደ ሁለቱም እንድትታይ ያደርጋል። የትኛውም ደግሞ ከሷ ጋር ያለህን ግንኙነት እንድታሳልጥ አይረዳም። ሴት ልጅ አጓጉል ፎቶ ከላከችልህ ኦሬዲ ራቁቷን ስላያት ለሴክስም እሺ ማለቷ እንደማይቀር ልታስብ ትችላለህ። ግን ሁሉ ጊዜ እንደዛ ላይሆን ይችላል። የትኛውም የምታወራት ነገር ከሷ ጋር ሴክስ ማድረግ እንደምትፈልግ ካመለከተ እንደውም ጭራሹኑ ፍላጎቷን ሊቀንሰው ይችላል። ስለዚህ ከአጓጉል ፎቶዎች ጋር መጨማለቅን በጭራሽ አልመክረውም። ራሷ ጨዋታውን ወደዛ ካልመራችሁ በቀር። ያው አንዳንዴ ሊፈጠር ይችላል። ሴቶች አጓጉል ፎቶ እንዳይልኩልኝ እንዴት ማስቆም እችላለሁ? ይሄ በጣም ብዙ የማይኮን የጠበሳ ጥበብ ቪዲዮዎች የሚያዩ ወንዶች የሚገጥማቸው የተለመደ ችግር ነው። ቻናሌን ሰብስክራይብ ካደረግክ በኋላ በጣም ብዙ ሴቶች እያገኘ ከተቸገርክ ነገሮች ወደ ኖርማል እስኪመለሱ ድረስ ትንሽ ረፍት እንድትወስድ እመክርሃለሁ። ለምንድነው ሁሉም ቪዲዮዎች በጣም አጫጭር የሚሆኑት? ሌሎች የሪሌሽንሺፕ ቻናሎች እንደሚሰሩት ነገሮችን ማወሳሰብና አላስፈላጊ ኮተቶችን በመክተት ቪዲዮ ማስረዘም ስለማልፈልግ ነው። መሰረታዊ ነገሮችን ስትረዳ ነገርየው በጣም ቀላል ነው። ብዙ ሰዎች ረጅም ቪዲዮ የሚሰሩት በሁለት ምክንያት ነው። አንደኛ ስለምን አባታቸው እንደሚያወሩ ምንም ያውቁት ታሪክ የለም። ስለዚህ መቅረጽ ይጀምሩና ነገሮችን እየፈጠሩ ይዘባርቃሉ እና የሆነ ጠጣር ነገር ያለው ይመስላል፣ ግን በውስጡ ባዶ ነው። ሁለተኛ ደግሞ ረጅም ቪዲዮዎች በዩቲዩብ የተሻለ የማስተዋወቂያ ክፍያ ያገኛሉ። ቪዲዮዎችን ከ15 ደቂቃ በላይ ልለጥጣቸውና የተሻለ ገንዘብ መስራት እችላለሁ፣ ግን አላደርገውም። ገንዘብ ከመስራት ጋር ችግር ኖሮብኝ አይደለም፣ ገንዘብ ወዳለው። ግን ደግሞ ከሰራው አይቀር ጥራት ባለው ነገር ነው መሆን ያለበት። ትንሽ ተጨማሪ ሳንቲም ለማግኘት ብዬ ቪዲዮዎቼን አላጨማልቅም። የምኮራበትን ነገር እየሰራው ነው ገንዘብ ማምጣት የምፈልገው። ጥራት ያለው ቪዲዮና ጥራት ያላቸው ጥበቦች ሽርፍራፊ ሳንቲም ለመለቃቀም በመለጠጥ አይደለም። ፋክታት ለደቀ መዝሙሮቼ ክብር ያለኝ ሰው ነኝ። መልኬ 7 ከ10 ቢሆንና በራስ መተማመን ያለኝ ቢሆንም በተፈጥሮ ተብታባ በሆን እንኳን ሴቶች መሳብ እችላለሁ። አዎ፣ ጭራሽ አትጨነቅበት። የተለመደ ስራህን ቀጥል። አስታውስ፣ የትኛውም ጉዳይ ካላካበድከው በቀር የሚካበር ነገር አይደለም። እንዲች ብለህ እንዳትጨነቅ። ለረጅም ጊዜ የምታውቃትን ጓደኛህን እንዴት በፍቅር እንድትወድቅ ልታደርጋት ትችላለህ? ጥሩ ጥያቄ። በዚህ ጉዳይ ላይ ኦሬዲ ቪዲዮ ሰርቼበታለሁ። ለማየት ከላይ ያለውን ሊንክ ተጫን። እቺን ልጅ እንዴት ላርጋት? ቴክስት ሳላደርግላት ስቀር ታኩርፋለች። እኔ ደግሞ በጣም ቢዚ ነኝ እና ደግሞ ትምሮ ምናምን አገኛታለሁ። 24/7 ቴክስት እንዳደርግላት ትጠብቃለች። እኔ ደግሞ ይሄ በጣም የሚደብርና የሚያጨናንቅ ነገር ይመስለኛል። እንዴት ላድርግ? አዎ ልክ ነህ። እንደዛ አታድርግ። ቀኑን ሙሉ ተዘብዝፎ ቴክስት ብቻ ማድረግ የሚፈልግ ማን አለ? ነፃ ስትሆን ብቻ ቴክስት አድርግ። ቅር ካላትና ከተነጫነጨች የምር በጣም የምርም ገብተህላታል ማለት ነው። ስለዚህ እንዳትጨናነቅ የበለጠ በእሷ ላይ ያለህን ፍላጎት ልታሳያት ይገባል። አለዛ ደግሞ መሽገር የሆነች ሴት ናትና አሁኑኑ ከሷ መራቅ አለብህ። ግን የፈለገ ቢሆን 24/7 ቴክስት ማድረግ እንዳትጀምር። ደባሪ ስለሆነ አሪፍ የነበረ ማንነትን ይቀንስብሃል።
ምክንያቱም አሪፍ ሰው ይሄንን ለማድረግ ጊዜ አይኖረውም። ስለዚህ ሁል ጊዜ ቴክስት በማድረግ ደስተኛ ልታደርጋት እንደምትችል ልታስብ ትችል ይሆናል። እውነታው ግን ፍላጎት እንድታጣብህ መንገዱን እየጠረክ ነው። ቪዲዮዎች እጅግ በጣም የሚገርሙ ናቸው። ትላንትና ቻናልህን ካገኘው በኋላ ለሰዓታት ሳያቸው ነበር። ሴት ልጅ ተወድ እንደሆነ ለማወቅ የሚቻልበት መንገዶች ላይ ከጓደኛዬ ጋር ስከራከር ነበር። ምናልባት በዚህ ርዕስ ዙሪያ ቪዲዮ ብትሰራ ኦሬዲ ሰርቼበታለሁ። ስክሪኑ ላይ ያለውን ሊንክ ተከተልና ልታገኘው ትችላለህ። ስለዚህ ለዛሬ ይህን ይመስላል። ከዚህ ውስጥ የሚረዳ ነገር ካገኘ ሰብስክራይብ ማድረግንና አዳዲስ ቪዲዮ በለቀቁ ቁጥር ቶሎ እንዲደርስ የደውል ምልክቷን መጫንን እርግጠኛውን። አሁኑኑ ላይክ ማድረግም እንዳትረሳ። ስማ ደግሞ ጥያቄዎች ካሉ ኮሜንት ላይ ልታስቀምጣቸው ትችላለህ። አነባቸዋለሁ፣ አብዛኞቹንም እመልሳለሁ። ቻው እንግዲህ